ሰላም ውድ የንጋት ኪችስ ቤተሰቦች እንዴት ናችሁ? ዛሬ በጣም ቆንጆና ቀላል እንደዚሁም ፈጣን የሆነ ለቁርስም ለመክሰስም የሚሆን ቆንጆ አማራጭ ይዤላችሁ መጥቻለሁኝ። ወደ አሰራሩ እንገባለን። ቪዲዮን ከመጀመራችሁ በፊት ግን በላይክ ጀምሩ። እዚህ ጋር ድንቼን ልጬና አጥቤ መጥቻለሁ እና ይህንን ድንች አበሳሰሉ ፈጣንና ቶሎ እንዲሆንልኝ ከታትፌ እጥደዋለሁ ማለት ነው። እንደዚሁ መቀቀል ይቻላል፣ ግን ይሄንን ያደረኩት ቶሎ እንዲበስልልኝ ነው። እና ይሄው ደግሞ አሁን ወደ ምጥድበት ብረት ድስት ላይ አድርጌዋለሁኝ። እዚህ ላይ የሚበቃኝን ውሃ እጨምርና ያው ውሃውን ዘለላ አድርጌ ጨምሬ እንዲበስል ደግሞ እጥደዋለሁ። በደንብ ሙክክ ብሎ እንዲበስልልኝ ነው የምፈልገው። ያው ለምንሰራው ስራ ቆንጆ ሆኖ የሚመጣልን በደንብ ሲበስል ነው። እና እስኪበስል ደግሞ እዚህ ጋር ሊጡን አዘጋጃለሁ። 3 ኩባያ ወይም ደግሞ 3 ብርጭቆ የሚሆን ዱቄት ተጠቅሜያለሁ እና ጨው 1 ሻይ ማንኪያ፣ 2 ሻይ ማንኪያ ደግሞ ስኳር፣ እንደዚሁ ዘይት። እነዚህን አንድ ላይ አድርጌ እቀላቅላቸዋለሁ። በደንብ ማመሲያ ተጠቅመን እንደዚህ እንደምታዩት ዱቄታችንን ከሌሎቹ ግብአቶች ጋር በደንብ አቀላቅለን እንጨርሳለን ማለት ነው። ልክም ከተዋሃደልን በኋላ በንጹህ እጅ ደግሞ በደንብ እናሸዋለን። በደንብ ማሸት ግዴታ ነው፣ ምክንያቱም በኋላ ስንዳምጠው የምንፈልገውን አይነት ሊጥ እንዲመጣልን እንደፈለገው እንዲታዘዝልን ሊጣችን እዚህ ጋር በደንብ አድርገን ማሸት አለብን። ከዛን ሌሎቹን ግብአት እስከምናዘጋጅ ሊጡን ደግሞ ትንሽ አረፍ እናደርገዋለን። እንዲቦካ ምናምን ሳይሆን አረፍ ሲል በኋላ ላይ በደንብ ነው የሚላግላችሁ፣ እንደፈለጋችሁ ይለጠጣል ማለት ነው። እና አሁን ሌሎቹን ደግሞ ስራዎች እንሰራለን። እሺ ቤተሰቦቼ እዚህ ጋር ድንቹ ደርሶልኛል እና ወደዚህኛው እቃ ላይ አርጌ አንድ ላይ ሌሎች የምጨምራቸው ነገሮች ስላሉ ወደ ጎድጓዳ እቃ ላይ ገለብጥና መዳጫ ተጠቅሜ በሹካ ማረጥ ትችላላችሁ። በደንብ አርጌ እደጠዋለሁ ማለት ነው። ልክ እንደዚህ እንደምታዩት ቆንጆ ሆኖ ተድጦልኛል። እና አሁን እዚህ ላይ የምጨምራቸው ነገሮች ደግሞ አሳያችኋለሁ። ቺዝ አለኝ፣ ቀይ ሽንኩርትና ካሮት እነዚህን እጠቀማለሁ። እንደዚሁም ቅመሞችን እጨምራለሁ። ሽንኩርቱንና ካሮቱን ግን እንደዚሁ አልጨምረውም። ትንሽ ጠበስ አድርጌ ነው በዘይት የምጨምረው የበለጠ ቆንጆ ጣዕም እንዲያመጣልኝ ማለት ነው። እና መጥበሻዬን ጥጄ ዘይቱ ጋል ሲልልኝ ሽንኩርቱን ጨምርና እንደዚህ አበስለዋለሁ። ልክ ሽንኩርታችን በደንብ ከበሰለልን በኋላ ደግሞ ካሮታችንን እንጨምራለን። ካሮቱንም እንደዚሁ ከሽንኩርቱ ጋር በደንብ አድርጌ ጠብሼ አበስለዋለሁ። እንግዲህ ቤተሰቦቼ እስካሁን አብራችሁኝ ካላችሁ ቪዲዮ ላይክ አድርጉልኝ። ላይክ ማድረግ ለሌሎች እንዲደርስ ያደርጋልና ላይክ አድርጉልኝ። አመሰግናለሁ አብራችሁኝ ስላላችሁ እስካሁን። እና እንደዚህ ካሮቱን በደንብ አድርጌ ከሽንኩርቱ ጋር አበስለዋለሁ። እና ድንቹ ላይ ጨው ስለጨመርኩኝ እዚህ ጋር ብዙ ጨው አልጨመርኩም። ቁንዶ በርበሬ ብቻ ለጣም ትንሽ ጨምሪበታለሁ። ከዛ ይሄ እንደዚህ ደርሷልናል፣ ይበቃኛል። አሁን እዚህ ጋር ድንቻችን ላይ ቁሌቱን እንጨምርበታለን። እንደዚሁም የተፈቀፈቀውን ቺዛችንን እናረግና ቅመሞች እንጨምራለን። ቁንዶ በርበሬ፣ ቀረፋና ሮዝመሪ እነዚህን ተጠቀምኩትኝ። እነዚህን አንድ ላይ አድርጌ በደንብ አዋጄ ጨርሳለሁ ማለት ነው። ይሄው እንደዚህ እንደምትታዋጀዋለሁ። ከዛ እዚህ ጋር ሊጤን አምጥቼ አነሳ አነሳ አድርጌ ቆራርጠዋለሁ። በክብ በክብ አዘጋጅቼ ይሄው እንደዚህ ጨርሻለሁ ማለት ነው። በመቀጠል በመፈልገው በክብ በክብ እዳምጠዋለሁ። እንደዚህ እንደምታዩት በክብ በክብ ዳምጬ ቅድም ያዘጋጀነውን
ድንች እንጨምራለሁ ማለት ነው። በነገራችን ላይ በዚህ ብቻ ላይሆን ይችላል፣ በምስርም ቤታችሁ ውስጥ ባለው ነገር ዋናው አሰራሩና ያው በዚህ መንገድ መጠቀም እንደምንችል ለማሳየት ነው እንጂ ውስጡ የምናደርገው ነገር አይገደብም ማለት ነው። በማንኛውም ነገር ሊጣችን ውስጥ የምንጨምረውን ነገር እያዘጋጀን ቤት ውስጥ መጠቀም እንችላለን። እና እንደዚህ ካገናኘሁት በኋላ በደንብ እንዲያያዝልኝ ሹካ ተጠቅሜ እንደዚህ እንደምታዩት ሊጡን አጣብቀዋለሁ። እንዳይከፈትብን ነው እዛ ስንጋግር እንዳይከፈትብን የሚያደርገው ማለት ነው። አየር እንዳይኖረው ያው ሲበስል ክፍት እንዳይልና እንዳይፈስ ውስጥ ያለው ያደርግልናል። እና ይኸው እንደዚህ እንደምታዩት ቆንጆ ሆኖ አዘጋጅቼዋለሁ። ሁሉንም እንደዚህ አንድ በአንድ እየሰራሁኝ ደረድሬ እመለሳለሁ ማለት ነው። ያው ቪዲዮ እንዳይረዝምባችሁ ነው። እሺ እንግዲህ ቤተሰቦቼ ይህ የቁርስ አማራጭ ልክ እንደ አሳምቡሳ ማለት ይቻላል። ያው ልዩነቱ የቅርጽ ልዩነት ነው እና ግን ይሄ በጣም ዘይት የሚቆጥብልናል። በተለይ ዘይት በዚህ በተወደደ ዘይት በጣም ቆጣቢ ነው። በትንሽ ዘይት ነው የምንጠቀመው። ለጤና በጣም አሪፍ ነው። እና ቤተሰቦቼ አሁንም ቢሆን እስካሁን አብራችሁኝ ካላችሁ ላይክ ማድረጋችሁ እንዳዘነጉ ላይክ አድርጉ ቤተሰቦቼ። ይህንን ይመስላል። በመጨረሻ እንደዚህ ሁሉንም ሰርች ጨርሻለሁ። በእርግጥ ሌላም ሊጥ አለኝ፣ ይህ ብቻ አይደለም። እና አሁን መጥበሻዬን ደግሞ አግላለሁ። የምንሰራው በመጥበሻ ነው ማለት ነው የምንጋግረው፣ በኦቭንም አይደለም በመጥበሻ ነው። እንደዚህ መጥበሻ ላይ የተወሰነ ዘይት አርጌ እንደዚህ እንደምታዩት ሁሉንም በሚችለው መጥበሻው በሚችለው ልክ እደረድረዋለሁኝ። ከዛ ያው ክዳን ማንኛውንም አይነት ክድን አርጋችሁ እያገላበጣችሁ ከላይ ዘይቱን ድርቅ ያለ እንዳይሆንባችሁ ትንሽ ዘይት ቀባቀባ እያደረጋችሁ ለማገላብጣችሁ ማብሰል ነው። በጣም ቀላል ነው። በጣም ነው የሚጣፍጠው። እውነቴን ነው የምላችሁ። ለቁርስም እንደዚህ ላስቸኳይ ያው ጠዋት እንደተነሳን ራሱ ማድረስ እንችላለን። እንደዚሁም ለትምህርት ቤት ራሱ ቺዙን ትተን ሌሎቹን በማድረግ ለትምህርት ቤት ለልጆች አማራጭ ይሆናል። እና እንደዚህ እኔ ከማር ጋር አቅርቤዋለሁኝ ቤተሰቦቼ። በጣም አሪፍ ነው፣ ሞክሩት። በቀጣይ እንግዲህ በሌሎች አዳዲስ ቪዲዮዎች እስከምንገናኝ አመሰግናለሁ። መልካም ሳምንት ይሁንላችሁ። ደህና ቆዩን።